أنا كعرفكم نباينعو نباينعو يبلع اللقوي تسمعو نباينعو نباينعو يبلع اللقلو سمعو من تسمع እንዴት አየው ይህንን ህዝብ ለዚህ ያደረሰን እግዚአብሔርን ምን ትለዋለህ? እነዚህን አከታትለህ እስቲ ንገረን። እሺ በጣም እጅግ በጣም ወዳችሁ ማከብራችሁ ቤተሰቦቼ ብጣዕሚ ዝፈትወኩም ዘኽብረኩም ኣሕዋተይ ሓተይ ኩልኩም ኦርቶዶክሳውያን ብጣዕሚ ዝፈትወኩምን ዘኽብረኩምን ንእሽተይ ከይበልኩም ኣብ ስለዝተረኸብኩም ኣዝየ ቃል የብለይን ብጣዕሚ ዘመስግነኩም ስለኹም ንእግዚኣብሔር ኣመስግኖ ንእግዚኣብሔር ካብ ብዕልልታ መስግኑለይ ነዚ ዝገበሩ ዮኒ አገልግሎት መቼ የት ጀመርክ? أنا أገልግሎት ጀመርኩሉ ቦታ ኣብ ደብረ ኤፍራታ ቅዱስ ዑራኤል ቤተ ክርስቲያን ቀሓውታ ኣብ ኣስመራ እዩ። ናይ ደብረ ኤፍራታ ፍረ እየ ማለት እዩ ንእሽተይ ሓውኹም። ስለዚ ኣብዚ ጀሚረ ንኩሎም ማሕበር ድማ ምስን እግዚኣብሔር
أمسجنتا عدي ولادتي لخونات قدست قدسان دنجل ماريا كسحجن زي قدفتني لما مثل فكر ولدا طعميه مسجنا مالتي أنا أقلقلوتي جمركوت عسمرا بميجنيا كهوتا ميبال سفر ቅዱስ ዑራኤል ደብረ ኤፍራታ የሚባል ትልቅ ቤተክርስቲያን ነው። የዚህ ፍሬ ነኝ። የደብረ ኤፍራታ ፍሬ ነኝ። በጣም ደስ ይላል። ጥሩ ንግግሩ። ከህይወቱ የምትማሩት ነገር አለ። ዘማሪ ዮናስ ገብረ ኪዳን ላንተ እዚህ መድረስ ምክንያት የሆኑት ቢጠቀሱ ደስ ይለኛል። እሺ እዚህ ለመድረሴ ምክንያት የሆኑኝን ከሰዎች እጠቅሳለሁ። መጀመሪያ እግዚአብሔር ነው። ክብርና ምስጋና ለሱ ይድረሰው። እግዚአብሔር ነው ለዚህ ያበቃኝ። ከሱ ቀጥሎ ደግሞ የሱ አገልጋዮች የሆኑቱ ማንን ብዬ ማንን እንቀንሳለን? እዚህ ካሉትም አሉ ነቀሲስዬ፣ ቀሲስ አሸናፊ የእነሱን መዝሙር እየሰማን ያደግነው። እንዲሁም በጣም እጅግ አድርጌ የምወደውና የማከብረው በተለያየ ምክንያት አልተገኘም እንጂ ዘማሪ ገብረ ዮሐንስ ገብረ ጻድቅ ለእኔ ምክንያቴ ነው። እሺ ትግርኛ ካፍ ዛረቤ ካብቶም ንሕና ንፈልጦም ዓበይቲ ገልገልቲ ኣሕዋትና ካብ በዓል ቀሲስ ጣዕመ ጀሚርካ ብምልኦም እዚኦም በዓል ዘማሪ ዲያቆን ኣብርሃም ኣብ ትግርኛ ኣብ ፅልዋ ናይ ዝማሬ ዝሕደሩልና ከምኡ ድማ ናብ ትግርኛ እንዳቀየርና ዝዘመርናዮ ዝማሬታት ናይ ኣምሓርኛ ናይ ሊቀ መዘምራን ቴዎድሮስ ዮሴፍ ናይ ኣቦና ቀሲስ አሸናፊ ገብረ ማርያም ከምኡ ድማ ብዓብዩ ንዓይ ኣብነት ዝኾነኒ ዘማሪ ገብረ ዮሐንስ ገብረ ጻድቅ ድላለ በስምህ እንዳበለ ዝምር ዘማሪ ማለት እዩ። ነዚኦም አመስግኑልኝ። ናይ መምህር ፋሲል የሚል የለም ማለት ነው። አጠገቡ እንኳን ሆኜ አይኑን ባየውም ሊለኝ አልቻለም። እግዚአብሔር የተመሰገነውን። ደስ ይላል። ሰማችሁት አይደለ? ማለት የተነሳበትን የሚዘነጋ ጤነኛ አይደለም አይደል? የተነሳበትን ባለውለታውን የሚዘነጋ አገልጋይ ይኖራል ብለን አናስብም። እኛ አወገደ ምን በል ዝማሬ የማንን ሰማችሁ ቢባል በእውነት ነው የምላችሁ መቼም የነከሰ ቴፕን ብንመስል ወይም ብንስረቀረቅም እስትንፋስ ያለው ሁሉ እግዚአብሔር ምን ይበል ነው። መዝሙር 150 ቁጥር 6 ላይ እስትንፋስ ያለው ስንዘምር እኔ ትዝ የሚለኝ መቼም ማረሰው በበጎ ፈቃዱ ሁሉ በእሱ ሆነ፣ በበጎ ፈቃዱ ሁሉ በእሱ ሆነ፣ ነገር ሁሉ በእሱ ተከናወነ፣ ነገር ሁሉ በእሱ ተከናወነ። ከዛ ምን ይላል? አልሆነም ያለ እርሱ ፍጹም አንዳች እያለ ሄዳል። ይህን ብቻ ሳይሆን ሌሎችንም ዝማሬውን ሰው ለሰው እያለን የነ ኪነ ጥበብንና የነ ማርታን ሌሎችንም ዘማሪያን አሁንም ያላችሁት ያወጣችሁትን ወይም ያዘጋጃችሁትን ዝማሬ እየሰማን ያለ ነውና በእውነት ለአገልጋዮች ለዘማሪያን ምስጋና ይገባል። ማርያምን በእውነት ይገባል። ጸጋውን ያውዛላቸው እግዚአብሔር። ደስ ይላል። ስለዚህ ቅድም ቀሲስ አሸናፊ ገብረ ማርያም ብለኛል። እንደውም ትዝ ይለኛል ከዘመርካቸው ዝማሬዎች መካከል አንድ የአማርኛ አለ መሰለኛል። ከማን የወሰድከው እስቲ? ከዘማሪ ቀሲስ አሸናፊ ገብረ ማርያም ይወሰድ። ጌታዬ እኔ ማነኝና ዕጣዬ የሆነው ምስጋና
ስሞላ በእርሱ በረከት አጠረኝ የቃላት ጉልበት አጠረኝ የቃላት ጉልበት እቱ ምትጽዕሮ ጾር ዝኸበደኩም ኣነ ከዕርፈኩም ናባይ ንዑ ናባይ ንዑ ይብል ኣሎ ጎይታ ስምዑ ናባይ ንዑ ናባይ ንዑ ይብል ኣሎ ቃሉ ስምዑ። ብፁዕ አባታችን መጥቷል። ብድግ ብለን ሁላችንም አብረን ከዘማሪ ፍስሐ ዘለቀ ጋር አብረን እናመሰግናለን። ዘማሪ ፍስሐ ዘለቀ አባ ብፁዕ ገቦሙ አባ ብፁዕ ገቦሙ ለስምከ ወበዓይንከ ገቦሙ አባ ብፁዕ ገቦሙ ምትጽዕሮ ጾር ዝኸበደኩም ኣነ ከዕርፈኩም ናባይ ንዑ ናባይ ንዑ ይብል ኣሎ ጎይታ ስምዑ ናባይ ንዑ ናባይ ንዑ
ይብላሉ ቃሉ ስምዑ የሰውኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ከበርኩኝ በሰንደቅ አፈራ ዮሴፍ ቸርነትህን ያየው ተሸከም በግራ ለግሮ ተነካም ካሰበፍሮ ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ጌታዬ እኔ ማነኝና ጌታዬ የሆነው ምስጋና ስመላ በእርሱ በረከት አጠረኝ የቃላት ጉልበት ልፍታ አጠረኝ የቃላት ጉልበት ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ልፍታ ለእግዚአብሔር ይገባል እታዬ የሆነው ምስጋና ስመላ በእርሱ በረከት አጠረኝ የቃላት ጉልበት አጠረኝ የቃላት ጉልበት ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ እጃችሁ ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ልታለሰው እስኪ አንድ ጊዜ ለክብር ይሁን ልጅነቴ ተሰቅለ ሆነሃል ሕይወቴ ከወጥመድ ያመለጠ ሰው አይጠግብም ሲያመሰግነው አይጠግብም ሲያመሰግነው ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ለክብር ይሁን ልጅነቴ ተሰቅለ ሆነሃል ሕይወቴ ከወጥመድ ያመለጠ ሰው አይጠግብም ሲያመሰግነው አይጠግብም ሲያመሰግነው ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ ይሞላ ድንኳኔ ምስጋና መኖሬ በጌታ ነውና ባለዳ ብዙ የተቀበለ የሚለው ይናገረዋል የሚለው ይናገረዋል ያሰብከው ያየኸው ሰው ሆንኩኝ ደግነት ፍቅርህን አወኩኝ እግሮቼ በቤት ተተክለው ክብርህን አገለግላለሁ ክብርህን አገለግላለሁ
የሁሉ አክባሪነ ቶቶ አገልጋይ በማለት ከህመም ብድግ ብሎ ካልጋ ላይ አክብሮ የተገኘው ሊቀ መዘምራን ዲያቆን ቴዎድሮስ ዮሴፍ በመካከላችን ተገኝቷል። እንኳን ደህና መጣ ብለን አገልጋዮችን ማክበር ለራሳችን ነው። አክብረን እንቀበላለን። አጨብጭበን ብለን ማለት ከእሱ ጋር እንደዚሁ እንዘምርና ወደ ምርቃቱ ስነስርዓት በዛው አያይዘን የምናስመርቅ ይሆናል ማለት ነው። ሊቀ መዘምራን ብፁዕ አባታችን ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ ታላቁ የጸሎት አባት፣ በዛሬው ቀን እግዚአብሔር እንድናመሰግን ምክንያት የሆንከን ወንድማችን ዲያቆን ዮናስ፣ ክቡራን የገዳማትና አድባራት አስተዳዳሪዎች፣ ዘማሪያን፣ ሁላችሁም ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አብረን እንዘምራለን። በድንኳኔ ደስታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ ደስታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴ የሰለለ ጉልበቴን አጥንቶ ከፊት ለፊት በድንገት ወልኛል፣ በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው ብለን በድንኳኔ እልልታ ሙሉ ነው፣ በድንኳኔ ሙሉ ሰው ነኝ የለኝም በደሎ፣ በከፍታ በኖር በዝግታ ደስተኛ ነኝ ሁልጊዜ በጌታ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ Yeah.
ጌታዬ እንደ እናት ልጅ እንዳልኳት ከዚህ ትበልጣለህ ከአንተ በቀር ያፈቀረኝ መግደል ስለሌለ ስለ ስምህ መነቀፌ ክብሬ ነው ማይበቂ በምን መንገድ ላስደስትህ እንደምን አድርጌ ተጎድሎበታል ብለህ ሳትነግረኝ ለዚህ ያደረስከኝ ጌታዬ ማን ነኝ? ይሞላል አይቀርም እባክህ ሸለቆዬ እጠብቃለሁና ቀንህን ጌታ ዝማሬያችንን ይቀበልልን። የሚገርም ነው። እስቲ ቶሎ ያበራን ሰው ነው የምጠይቀው። ቶሎ ያበራን ሰው አሁን ከእነዚህ አገልጋዮች ምን ተማራችሁ? እንደ ባዛኘቷ ማርያም በዕለተ ቀኗ ምን ተማራችሁ? ምን ተማራችሁ? ፍቅር፣ የተለየ ፍቅር ማለት ነው። የራሱን ዝማሬ ከዘመረ በኋላ የቀሲስን ዝማሬ ታዲያ እንካ አገልግል ወንድሜ። እንዲህ ነው። እባካችሁ ሞራል ስጡልን ለአገልጋዮቻችሁ። ሆነ ጸጋውን ያብዛልን፣ ዝማሬ መላእክት ያሰማልን። ለእኛ ለአገልጋዮች ሁሉ የተለየ መልእክት ነው ያስተላለፉት ማለት ነው። እግዚአብሔር በአንድም በሌላ ማለት የሚያስተምረው ይሄ ትምህርት ነው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ስለ ዝማሬው አምላካችንን አመስግነናል። እንደሰማችሁት እንዳያችሁት እዚህ ሆኖ የምርቃቱ ስነ ስርዓት እየተካሄደ ስለሆነ ዘማሪ ዮናስም እዚህ ይሆናል ብዬ ነው ማስበው። በ1985 ዓመተ ምህረት አዲስ አበባ ተወለደ። ሳሪስ ደግሞ ቅዱስ ዮሴፍ ቤተ ክርስቲያን እዛው ክርስትናውን ተነሳ። በአገልግሎት ተጋ፣ በረታ። ወንድማችን በክራርም ሆነ በዝማሬ አገልግሎቱ ይታወቃል። በአገልግሎት በኢትዮጵያም እየተዘዋወረ አገልግለዋል። በትግርኛ ወደ 30 የሚደርሱ ዝማሬዎችን በነጠላ አበርክቷል። በአማርኛ 2 ዝማሬዎችን አበርክቷል። አንታመንም፣ በሰረገላ ፈረስ፣ የዳዊት መዝሙር 20 ቁጥር 7 ላይ ባለው ቃል ተነስቶ ከዛ ደግሞ የሁለተኛው ቅድም ሲዘምር እንደሰማችሁት ጌታዬ እኔ ማነኝና የሚል ዝማሬ አበርክቶልናል። እኮ ማን ነው? ዘማሪ ማን? አጨብጭባ ታዲያ በደንብ የምደሰተው ይላቸዋል። የዚች ቤተ ክርስቲያን አገልጋይ በመሆኔ ነው። በማርያም ይሆን ቃርበት በደንብ አድርጋችሁ። ምክንያቱም እችን ቤተ ክርስቲያን ትተው የኮበለሉም ስላሉ እኮ ነው። ሌላው ባለመሳሪያዎቹም እያደመጡ እንደሆነ ተስፋ እናደርጋለን። ጋብቻ የፈጸምኩበትና በልጅ የተባረኩበትን ሳስበው ደስ ይለኛል ይላል። ሐዘንም አይጠፋም፣ ሁለቱ ተመጋጋቢ ናቸው፣ የአንድ ሳንቲም ገጽታ ናቸው ይልና የህመሜ የጤናዬ ጉዳይ አንዴ በውልቸር አንዴ በጋሪ ምን ቀረ? ያንን ሳስብ አዝናለሁ። ከባድ እጅግ ከባድ ጊዜ አሳልፌያለሁ ይላል ዘማሪ ዮናስ ገብረ ኪዳን። ብዙ አገልጋዮች የቅርብ ወዳጆቼ ያውቃሉ ስለ ስቃዬ። የተደረገልኝ ይበልጣል፣ ደግሞ በሚደንቅ መልኩ እንደ ሕዝቅያስ እድጌ ተቀጥሎልኛል፣ ተፈውሻለሁ፣ ፊታችሁ ቆሜ በአገልግሎት በቅቻለሁ ይላቸዋል። ለአገልግሎቴ መነሻ የሆነኝ ከድንግል ማርያም ልጅ ቀጥሎ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ነው። የእርሱ ዝማሬዎችን እሰማለሁ። እንደውም ታናሽ ወንድሜ
ጸጋው ይለያል፣ ጎበዝ ነው። ዘማሪ ገብረ ዮሐንስ ገብረ ጻድቅም በኳየርነት አጅቦታል። ይህንንም ስል ያደግኩት የብዙዎችን ዘማሪያን ዝማሬ እየሰማው ነው ያደግኩት። በዋነኝነት በክራር እንዳገለግልም ጭምር ሼፕ የሆነ ያደረገኝ ዘማሪ ገብረ ዮሐንስ ነው። በመንፈስ ከኔ ጋር ስለሆነ አመስግኑልኝ ይላቸዋል። አገልግሎቴ ላይ የደገፈችኝ ቅድም እንዳልኳችሁ ዘማሪት ሲስተር ሕይወት ተፈሪ ናት። ዘማሪት ምርትነሽ ጥላውን፣ ዘማሪት ጤና ያሰፋ፣ ዘማሪት ሳምራዊት አበበ እና ሌሎችም ሁሌ የማይለዩኝ የሚያበረቱኝ ናቸው ይላል። በጆሮዬ ሹክ ያለኝን ያስቀመጥኩት። እነዚህ አገልጋዮችን አክብሩለት በደንብ አድርገን። ምስጋና የማቀርበው ይላል ዘማሪ ዮናስ ገብረ ኪዳን እናቴን ነው አለ። ምስጋና ይገባሻል። ጥያቄው ሳያልቅ ከአፌ ነጥቆ ነው እናቴ ያለኝ። ምን ነው ስለው እናቴ የቤተ ክርስቲያን ሰው ናት፣ ቆራቢ ናት፣ ፍርሃተ እግዚአብሔር አላት፣ ከእርሷ የተማርኩት እጅግ በጣም ብዙ ነገር ነው እያለ በእንባ እየታጠበ አደይ ሰርጌ ላይም ባለመመቻቸት አልተገኘሽም። ዛሬም እንዲሁ ልትገኝ አልቻልሽም። እንዲህ ይላል እናቴ በሥጋ እዚህ ከእኔ ጋር ባትገኝም በመንፈስ ስነሳ ስተኛ ሳገለግል በማንኛውም ጊዜ ከእኔ ጋር ነሽ። ደግሞም አይዞሽ አደይ ቁጥር 2 አልበሜን ሳስመርቅ እግዚአብሔር ይረዳናል፣ አብረሽኝ ትሆኛለሽ፣ እወድሻለሁ ይላል። አገልግሎቴ እንዲቀጥልም አንቺ የዋህና መልካም እናት ስለሆንሽ ጸልይልኝ፣ በሕይወትም እስካለሽ እምነቴን ባለመልቀቄ አስደስትሻለሁ። ይቀጥላል አደዬ ብለዋል። በጣም በትግርኛ በጣም ዝፈትወኪ በጣም ዝከበርኪ ንራከበሉ ጊዜ ይሃበነ ይላል። በሰላም ያገናኘ ሌላ ባለቤቴ አለ ወይዘሮ ባትሴባ ሳምሶን እንዳንቺ አይነት ሴት ስለሰጠኝ እግዚአብሔርን አመሰግነዋለሁ። ምክንያቱም በአገልግሎት የተደግፊኛለሽ፣ ልባም ሴት ነሽ። በሥርዓተ ቁርባን እስካሁን ልጠነክር አድርገሽልኛል፣ ከነ ልጃችን ጭምር። አሜን ዮናስ ጭምር ማለት ነው። እንዲህ አለና በጣም እጅግ በጣም እወድሻለሁ ብሏታል ለባለቤቱ። እኮ ፉርቱዬ እህቴ አለ። ፉርቱዬ ፉርቱናን እኮ ነው። ኧረ ሞራል ስጣት። ፉርቱና የተለየች ሴት ናት። ለእኛ ነው የኖርሽው። የእርሷን ሕይወት ትታ እኛም በማሳደግ በአገልግሎት በገንዘብ በምክር የምትረዳን በእውነት ፉርቴ አንቺ ትለያለሽ፣ አከብርሻለሁ፣ እወድሻለሁ ይላል። ሌሎቻችሁንም እወዳችኋለሁ ብሏቸዋል። ሁላችሁንም ዘመድ አዝማዱ በአጠቃላይ። የመጨረሻውና ማሰሪያው ይህ ዘማሪ ዮናስ ገብረ ኪዳን ሰዓሊ ነው። 4 ዓመት ከ8 ወር ተምሮ በአስኳላ አካውንቲንጉን ከተማረ በኋላ በዚህ ደግሞ ተመርቋል። የኤግዚቢሽኑ በአውደ ርዕይ ለሕዝብ አቅርቧል። ለነጮች ወይም ለዜጎች ሰርቶ ሸጧል። የሚወደው ፊልድ እንደሆነም ይናገራል። ስዕለ አድኖዎችን ሁሉ በመስራት በማዘጋጀት የሚታወቅ ወንድም ነው። ቤዙ እና ሊዱ እንዳለ ሆኖ ማለት ነው። ባካችሁ ሞራል ስጡ በደንብ አድርጋችሁ። እናንተን ማቆየትና ማዘግየት ሊሆን ነው። ከብዙዎቹ ጨለፍ አድርገን ነው። ስለዚህ ዛሬ ለዚህ ክብር ስበቃ የተገኛችሁ ሁሉ ለእናንተ
ክብር ይገባኛል ከወገቤ ጎንበስ ከአንገቴ ዘግዘግ ከእጄ ከእግሬ ሸብረክ ብዬ አመሰግናቸዋለሁ ይላቸዋል። ለእናንተ ነው ለእናንተ። አሁን የምታያቸው ዘማሪያን ካባ ተዘጋጅቷል። ብፁዕ አባታችን ባርከው ይሄንን ካባ ይደርቡለታል። እናንተ ደግሞ አጨብጭባችሁ እልል ብላችሁ ክብራችሁን ትገልጣላችሁ ማለት ነው። አዎ እልል እልል። ብፁዕ አባታችን ተነስተዋል። ብድግ በሉ እናንተ። በእውነት ውሰድ። ብፁዕ አባታችን አስባርክ ይባረካል። በእውነት እልል 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 ይባላል። በእውነት እልል ይባላል። አዎ እልል ይባላል። እልል በሉ በእውነት። አዎ ይደረባል። እልል 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 እልል። እንኳን ደስ አለ፣ እንኳን ለዚህ አበቃ። ደስ ይላል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ደስ አይልም? በእውነት ይኸው ሲዲና ፍላሹም ሁላችሁ ይዛችሁ የምትሄዱት ለዘመን ለአዝማድ የምታዳርሱትም እየተባረከ ነው በብፁዕ አባታችን በአቡነ መቃርዮስ። እልል 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 ይባላል። በእውነት እልል ይባላል። ደስ ይላል፣ ደስ ይላል። ብፁዕ አባታችን እንዲህ ያበስሯሉ፣ ያውጃሉ እንዲህ ብለው ናባይ ንዑ ናባይ ንዑ ናባይ ንዑ ኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ መዝሙር ለኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገለግል የበረከት የስምምነት መዝሙር ያድርግልን ያድርግላችሁ። እግዚአብሔር አምላክ አሁን ጅማሬን ጎበዝ ዘማሪያን ናቸው ያጀቡ አሉ የሚባሉ ዘማሪያን ናቸው ያጀቡ። ትመሰገናለህ። ድምፅህም ጠንካራ ስለሆነ በርታ እንላለን። መልካም ዝማሬ ያድርግልን። ወላጆችህም እግዚአብሔር ይባርካቸው ይጠብቃቸው። እናትም ይጠብቅልን፣ ባለቤትም ይጠብቅልን። ለቤተ ክርስቲያን የበለጠ የምታገለግል ኃይል መሳሪያ ሆነ እግዚአብሔር መርጦ ለከፍተኛ ስራ እንድታገለግል እግዚአብሔር ይፍቀድልን። እናመሰግናለን፣ እንወድሃለን፣ እናከብረሃለን። በተለይ አሉ የተባሉ ዘማሪያን ናቸው እየዘመሩ ያሉ። አሁን እናንተ ለሌላ ጉዳይ ብትሆኑ ሩጫ ነበረ። አሁን ዘመናዊ ዘፈን ቢሆን ግን ትሯራጡ ነበረ። ወደድንም ጠላን ዘማሪያንን መውደድ፣ ሰባኪያነ ወንጌልን መውደድ ግዴታ አለብን። ለቤተ ክርስቲያን ከፍተኛ አስተዋጽኦን እያደረጉ ያሉ እናንተም አትያዙ። አሁን ትምህርት ሲሰጥ ጸጥ ነው የምትሉት። ቅድም ቴዲ ሲዘመርና እሱ ሲዘምር ጭንቅላታችሁ ሳይቀር ትከሻችሁ ሊወዛወዝ ነበረ። ራሱ ስብከተ ወንጌል ነው፣ ያ ቅዱስ ወንጌል ነው። ዘማሪያንን ውደዱ፣ ዘማሪያንን እርስ በራሳችሁ ተዋደዱ። እግዚአብሔር ከእናንተ ጋር ይሆናል። የሥራ ዘመናችሁን እግዚአብሔር እየባረከ ለቤተ ክርስቲያን እበይና ክብር እንድትሆኑ እግዚአብሔር ይፍቀድላችሁ። አንተም የተወለድክበት ለቄሳርስ ልጅ ነው፣ የዮሴፍ ልጅ ደብረ ናዝሬት ቅዱስ ዮሴፍ። አዎ ብዙ ኤርትራውያን ያሉበት፣ ሳሪስ አቦ ሙሉ ብዙ ኤርትራውያን ያሉበት፣ ብዙ ልማት የሚሰሩ እናቶች አባቶች የነበሩበት ስለሆነ ከነዚያ እንቁ ቤተሰቦች ስለተፈጠርክ በዝማሬ ለኢትዮጵያውያንም ለኤርትራውያንም ትግርኛ ለሚናገሩ ሁሉ ትልቅ የበረከት መዝሙር አቅርበሃልና እግዚአብሔር ይጠብቅህ እንላለን። የአገልግሎት ዘመን ይባርክልን።
በርታ፣ ጠንክር። ባለቤትም የታለች? እንግዲህ ባለሽበት እንድታዳምጭ እንፈልጋለን። እንግዲህ በውጭም ያለሽው ካለሽ ባለቤትሽን በአስቸኳይ ወዳለሽበት እንድትወስጂ መልእክታችን እናስተላልፋለን። ይህንን ነው ላስተላልፍ ፈልገው። ባልና ሚስት ተለያይቶ መቀመጥ አስፈላጊ አይደለምና ከአሁኑኑ የፕሮሰስ ስራሽን እንድትጀምሪ መልእክቴን አስተላልፋለሁ። ባለሽበት እግዚአብሔር ይባርክሽ። ብዙ አባታችን በእውነት ተናግረዋል። ሲናገሩ ሁሉም እያደመጡ ነበር። ቶሎ ውሰጂ ሰምታለች። ቶሎ ውሰዱ ብላችሁ አጨብጭቡ። ቶሎ ውሰዱ ብላችሁ ናባይ ኖ ቆማችሁ ይዘምራል። በደንብ አድርገን ብፁዕ አባታችንና ከማይበረ ካህናቱ አረፍ ይላሉ። ናባይ ነው አብረን እናመስግን። እግዚአብሔር አመስግኑልኝ፣ እግዚአብሔር አመስግኑልኝ፣ እግዚአብሔር አመስግኑልኝ። ታባይት ነዛ መዝሙር ክዝምራይና ክብር ምስጋና ለሆነ ይሁን ነው። شكرنا برميو
እናንተ ሸክማችሁ የከበደ ወደ እኔ ምን በሉ ኖ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 በሆነ ዝማሬ መላእክት ያሰማልን። አሁን ብፁዕ አባታችን ሌላም ደግሞ እንደዚሁ አገልግሎት ስላላቸው እሳቸውን ብቻ ነው የምንሸኘው። ከዛ ይሄን ካሴት ይህን ሲዲ ኮሚቴዎች ቶሎ ቶሎ ብለን ካላዳረስን ከባድ ነው የሚሆነው። ፍላሽን ሁላችንም ለቤተሰቦቻችን፣ ለዘመድ አዝማድ፣ ውጭ ላሉት፣ ኤርትራ ላሉት፣ በአጠቃላይ የትም ላሉት ወገኖቻችን መላክ ግድ ይባልብናል። ብዙ ወጪ አውጥቷል፣ ብዙ ደክሟል፣ ለፍቷል። ለኳይሩ ለምን ወጡ በጣም ከባድ ነው። እናንተ ታውቁታላችሁ። ዛሬ ከሱ ጎን መቆም አለብን ማለት ነው። ትንሿ የፍላሿ ዋጋ የምትሆነው 1000 ብር ነው የምትሆነው፣ ከዛ በላይ ነው የሚሆነው። ዞሮ ዞሮ ግን እናንተ በመረዳዳት የኤርትራ ወገን አትታሙ፣ በደንብ ትረዳዳላችሁ። ጎበዞች ናቸው። አንዱ በ50 በ100 በምናምንም እንደሚገዛ የታወቀ ነው። የሆነ ሆኖ ግን አሁን ብፁዕ አባታችንን በእውነት እንሸኛለን። ብድግ ብለን ብፁዕ አባታችንን እንሸኛለን። ብፁዕ አባታችን ቡራኬት ይድረስ። ይቅርታ እኔ ትንሽ ከሕክምና ስለሆነ የመጣሁ። ሁላችሁ ግን ይህ ፕሮግራም ሳትፈጽሙ እንዳትወጡ። መልካም ነገር ሰርታችሁ ሄዱ። ማንነታቸውን አረጋግጡ። መምጣት መመላለስ ጥቅም የለው። መልካም ነገር ሰርታችሁ ከሄዳችሁ ግን በእግዚአብሔርም ታላቅ ዋጋ ታገኛላችሁ። በጣም ጎበዝ ዘማሪ ነው። አሁን በድጋሚ እናደንቀዋለን። በጣም ጎበዝ ነው። የመዝሙሩ ድርሰት የሰጠውን ጎበዝ ነው። የዜማው ድርሰት የሰጠውን ጎበዝ ነው። ድምፁም ያማረ ነው። ያሬድ ካህን ጡሞ ልሳን እንዲሆን እግዚአብሔር ይፍቀድለት። ብፁዕ አቡና ብፁዕ አቡነ መቃርዮስ ሊቀ ጳጳስ ናይ ካናዳን ከባቢያን ማለት እዩ። ኣብዚ መፅኦም ንዓና ክባርኹን ቅዱስ እዮም ከም ትሪእዎም ፀኒሕኹም ቅዱስ ሩሖም ገዲፎም ማለት እዩ። ነላዊ ወይ ከዓ እቲ እረኛ ዝበሃል ኣቦ ከምዚ ማለት እዩ። ብዙሕ ኣጋጣሚታት ከዓ ንዓና ብዙሕ ከገልግሉናን እውን ኣለዉ ብሕጂ እውን ከምኡ ማለት እዩ። እቲ ናቶም መብፅዓን ክሳብ ኣብዚ ዓዲ ዘለናን ወላፍቲ ዝኸዱ ሕዋትና እውን ብዙሕ እውን ረኺቦሞም ብዙሓት ሰባት እውን ተጠቒሞም ማለት እዩ። ሽዑፍቲ ዝኸድዎ ክለታ ኣብዚ ከለዉ ከዓ ከባቢ ዲያቆናት 100 ዝኮኑ ኤርትራውያን ቆቢኦምና ማለት እዩ። ልዕሊ 20 ዝኮኑ ከዓ ካህናት ማለት እዩ። ከምኡውን ብዝተፈላለየ ኣጋጣሚታት ኣብዚ መፁ ነይሮም ኣቦታት ነጊረዮም ነይሩ ማለት ኢና። ኣብ ዝተፈላለየ ሽግር ሕዋትና እስሪ ቤት ዝነበሩ ነይሮም ባህር ዳር ጎንደር እዩ። ዝተፈላለየ ባዕሎም ከም ደቆም ነቶም ተምሃሩ ከም ደቆም ኩሉ ነገር ናይ ኣባታችን ገሊፅካ ስለ ዘይውዳእ ብሕፅር ዝበለ ክረብረኩም ኢለ ቅሬታ ተቀቢለኩም ብምቕፃል ምስጋናና ክንቅፅል ኢና ንፈ نحن كلنا نسمعه بأمحرنا زاري ولدي نحن مجمريا كلنا قلت لنا قداي زيغنتنا سباياوي سلازي إثيوبياوي إرتراوي تباهلنا عين فلالننا عمنتاي عب هايمانوتن عب قانونان مالتي እዚ ስለ ዝኾነ ከዓ ዘመቦና እዚኦም በዚ መንፈስ እዚ ንኩልና ደቅና ኢሎም
أنا قال بخلايا يرجع معهم ولدي على كل مدباتنا يتحابرنا يباركنا سلزلو نعم نزعلنا نجزي عبير أحدي بمسكن مالتي ምናልባት ትግርኛ ቤተሰቡ ተልኩም እኛ ዜግነታችን ሰማያዊ ስለሆነ ቅዱስ ጳውሎስ እንዳለው ኢትዮጵያዊ ወይም ኤርትራዊ ተባብለን አንለያይም። ምክንያቱም ቅዱሳን አባቶቻችን ሐዋርያትን በሰበሰቧት በአንዲት ቤተክርስቲያን እናምናለን ብለው ሊቃውንት አባቶቻችን ስላስረከቡን የአንዲት ቤተክርስቲያን ልጆች እስከሆን ድረስ ይህንን አምነው ሁሌም በየፕሮግራማችን በየፈለግናቸው ጊዜ እየባረኩን እየጎበኙን ስለሆነ እሳቸው ለሰጠን ለእግዚአብሔር እናመሰግናለን። ለእሳቸውም ደግሞ እድሜ ከጤና ጋር አብዝቶ አስፍቶ እንዲሰጣቸው ምኞታችን ነው። ስለ ሁሉም እግዚአብሔር ይመስገን። እሳቸውንም እናመሰግናለን። ምትጽዕሮ ጾር ዝኸበድኩም ኣነ ክዕርፈኩም ናባይ ንዑ ናባይ ንዑ ይብል ኣሎ ጎይታ ስምዑ ናባይ ንዑ ናባይ ንዑ ይብል ኣሎ ቃሉ ስምዑ ምትጽዕሮ ጾር ዝኸበድኩም ኣነ ክዕርፈኩም ናባይ ንዑ ናባይ ንዑ ይብል ኣሎ ጎይታ ስምዑ ናባይ ንዑ ናባይ ንዑ ይብል ኣሎ ቃሉ ስምዑ كم كبرات أحواتي أخاتي سلام እግዚአብሔር ይብዛልኩም ከመ ይውልኩም እግዚአብሔር እስከመስግኖ እግዚአብሔር ተመስግኖ በእንታ ተመስግኖ ታባይት ተመስግኖ እግዚአብሔር አራይ አዊ ሰማሪ ዲያቆን ክብሮም መሐሪ ካብ መቐለ ነዚ ጉባኤ ክሳተፍ ንዓይ ከተባበል እዩ ተረኺቡ በዓል ሞራል አመስግኑ كيف زمان مورانا مسجون نابو خبركم نفتو زماريو زماري ذاتو زن استوارهم حاونا تزمر الله أنت بتي بلتي تمشي مسلسل بسماعه ولد ونفس كدوس أكيد وارك زين أملاك أبوينا سكوني وجود مسلمان أبو نكوشات كانت أيتك زين يكونات لايك المستر حواتنا حتنا خبرنا مزمور مسارحي أجرتي ربوجاتو كلاتو إخبار السوج لقوياتو نحن زنيهم نحن بنياتو نحن إخبار السوج مسكينهم زي يوني خلايا وتقنية البلوت يقولوا تسقوا تعمزوا هي قبل بيا ولا ما الله خمرته نا نزو حوي كل يوم زي بونت نا عميدهم سلزخون أمبر كاوز بالعلي بقوي نعم يشل دخم زورم سوون أمبر كاوز خون يهون تشاف عالم نعو زي قبلوت من أي قبوي نيرو كم نشان دخم سلزلوها أكبر نا أورتودوكساوي حاوي نا بيتكريستيان عيني مالتي خلينا بزي بسامينو الجس اللي عقب قبلوت كله أو تكلم مغلول أو يسرعون أو كله بوتا
أمحرني عم تلاقي أخلو بوتا يواجه له تسافر كم زاوية يوارخ لي أبحد ألبوم بتشكي يوم جانا عصرت أخذت ألوم عصرت شعبت الإسلام هذا الألوم خان هاي زاوية ولا أخذ سوى فقاديهم زاوية ولا نايم ما مش مسألة أخمد حنيتين بزغاز معني أو عالم زتقادر حكينا برانخا وتاور الليام للباتكا زاوير برهاني بقالها برهاني أخمد حنيتين بزغاز معني أو عالم زتقادر حكينا برانخا وتاور الليام للباتكا أمسكنو بفصوم بنالخان سلام سعرو أملاخي باخان خلو سقرو كبر فتاري من مادي من قدي فرخاك خلقو تاورهني زياب خير مرحاني بقالنا مرحاني وخبر حانيتين بتخاص عني أب عالم تتكاد حقيا برانك قوتك وتهاب الهدها ولداتها كوكان غاتفني وتمني بزي كابران خبرايكن እግዚአብሔር ብርሃን አምላከ ብርሃናት ስሎ በውሽጤ ዞርያት እግዚአብሔር ብርሃኔ ብቃልካ ብርሃኔ አምላክ መድኃኒተይ ድምፅኻ ስምዓኒ ኣብ ዓለም ዝተካለ ሓቀኛ ብርሃንካ ጎይታይ ተሃብህለ ኣብ ልባትካ بأمنت نصغرب زري عجم كله برهان እግዚአብሔር ዝመርሕ ብቃሉ ኣብ መቕደስኻ ብብርሃንኻ ክመላለስ ምሕረትካ ብዝሕልይ እግዚእ ኢየሱስ እግዚአብሔር ብርሃነይ ብቃልካ ብርሃን ተመስግኖ ድምፅኻ ስምዓኒ ኣብ ዓለም ዝተካደ ሓቀኛ ብርሃንካ وتهابهل ኣብ ልባትካ ዓለምታ ፍቅሪ ዝረዊ ቀራንዮ ዝራይ ዓይኑ ክበርሃሉ ንዝተመኒ ንዕውር ለኪኖስ ብርሃን ዝሃብካዮ መስቀል ብርሃን ልበናዮ እግዚአብሔር ብርሃነይ ብቃልካ ብርሃነይ ኣምላኽ መድኃኒተይ ድምፅኻ ስምዓኒ ኣብ ዓለም ዝተጋደ ሓቀኛ ብርሃንካ ጎይታይ ተሃብህለ ኣብ ልባትካ እንዘ ተሃቅፍዮ ንህፃንች ንማርያም እንዘ ተሃቅፍዮ ንህፃንች ንማርያም ነይ 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 ማርያም
أنا كعرفكم نباينعو نباينعو يبلع اللقوي تسمعو نباينعو نباينعو يبلع اللغلو سمعو لذي እግዚአብሔር ሙሉ ማለት ወረድና ሰላም ዘውዓለ ሰላም ይሕድረና በረኸት ብሳን ክፈለና በረድኤታ ይፈለየና ንኩልና ብጸጋ ይዕብየና አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ አላ አድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ የእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ድንግል በሕሊናችን ወድንግል በሥጋችን እምእግዚአብሔር ጸባኦት ሰላም ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ማርያም ምልዕተ ጸጋ እግዚአብሔር ሰአሊ ወጸሊ ምህረተ በእንቲአነ ኀበ ፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ አራግሪና አምላክነ መድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ለምሳሌ አበሳ ወልድ ለብሩክ ከሰተ ብርሃን በዘዋቡ ስልጣነ ዳዊነ ሐዋርያት አንትሙ አበዊየ ካህናት ወአበ ዲያቆናት አገብርተ ሃይማኖት ኮኑ ፍቱሐነ ወንጹሐነ ይረሴን ይረሴክሙ ድሉዋን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል አሰርተ ወክልኤተ ጊዜ በዘሓለፈ ይምሐረና በዘመጽእ ይሓልወና ክቡር እንተ እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እቱም እትጽዕሮ ጾር ዝኸበድኩም ኣነ ክዕርፈኩም ናባይንዑ ናባይንዑ ይብል ኣሎ ጎይታ ስምዑ ናባይንዑ ናባይንዑ ይብል ኣሎ ቃሉ ስምዑ